ዕለታዊ የምንዛሬ መረጃ ዛሬ ነሐሴ 7 2018 ዓ.ም የአሜሪካ ዶላር፣ ዩሮ፣ ፓውንድ ስተርሊንግ፣ የካናዳ ዶላር፣ ዲራም፣ ስዊስ ፍራንክ፣ የሳውዲ ሪያል እንዲሁም ደግሞ የቻይና ዩዋን፣ የሳውዝ አፍሪካ ራንድንና ሌሎች ዓለም አቀፍ የሆኑ የምንዛሬ ተመኖችን በሮሃ የፎሬክስ ቢሮ እንዲሁም ደግሞ በባንኮች በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያ እና በብርሃን ባንክ በምን ያህል ተገዝተው በምን ያህል እንደሚሸጡ የምናይበት ዕለታዊ መረጃችንን ጀምረናል። እስከ መጨረሻው ድረስ አብራችሁ መቆየት እንዳትረሱ። ቪዲዮውን ስትጀምሩ ቪዲዮ ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንደዚህ አይነት ዕለታዊ የምንዛሬ ተመኖችን ትከታተሉ ዘንድ በማክበር እየጋበዝን አሁን ቀጥታ ወደ ምንዛሬዎቹ መረጃ እናልፋለን። ከሮሃ አይፔክስ ቢሮ የፎሬክስ ቢሮ ማለት ነው። ከሱ ጀምረን ምንዛሬዎችን እንመለከታለን። ከአሜሪካ ዶላር ስንጀምር በሮሃ ፎሬክስ ቢሮ አንዱ የአሜሪካ ዶላር በ178 ከ07 ተገዝቶ በ181 ከ63 ይሸጣል። ዩሮ በ231 ተገዝቶ በ204 ከ31 ይሸጣል። የእንግሊዝ ፓውንድ ስተርሊንግ በ230 ከ51 ተገዝቶ በ235 ከ12 ይሸጣል። የካናዳ ዶላር በ121 ከ24 ተገዝቶ በ123 ከ66 ይሸጣል። የአውስትራሊያ ዶላር በ115 ከ62 ተገዝቶ በ117 ከ93 ይሸጣል። የስዊስ ፍራንክ በ215 ከ72 ተገዝቶ በ220 ከ03 ሲሸጥ ዲራም ደግሞ በ47 ከ82 ተገዝቶ በ48 ከ77 የኢትዮጵያ ብር ነው እየተሸጠ የሚገኘው። የሳውዲ ሪያል በ46 ከ44 ተገዝቶ በ47 ከ36 የኢትዮጵያ ብር ይሸጣል። የቻይና ዩዋን በ24 ከ80 ተገዝቶ በ25 ከ29 ነው እየተሸጠ የሚገኘው። የሳውዝ አፍሪካ ራንድ ደግሞ በሮሃ ፎሬክስ ቢሮ መረጃ መሰረት በ9 ብር ከ13 ተገዝቶ በ9 ብር ከ31 እየተሸጠ ይገኛል። ተመልካች አድማጮቻችን ወደ ኮሜርሻል ባንክ ኦፍ ኢትዮጵያ ስንሄድ አንዱ የአሜሪካ ዶላር በ159 ከ83 ተገዝቶ በ163 ከ03 ሲሸጥ፣ ፓውንድ ስተርሊንግ በ211 ከ71 ተገዝቶ በ215 ከ95 ይሸጣል። ዩሮ በ184 ከ94 ተገዝቶ በ188 ከ64 ሲሸጥ፣ የስዊስ ፍራንክ በ194 ከ38 ተገዝቶ በ198 ከ27 ይሸጣል። የኩዌት ዲናር በ510 ከ86 ተገዝቶ በ521 ከ08 ሲሸጥ፣ የቻይና ዩዋን በ23 ከ24 ተገዝቶ በ23 ከ71 ይሸጣል። ዲርሃም በ43 ከ51 ተገዝቶ በ44 ከ38 ይሸጣል። የሳውዲ ሪያል ደግሞ በኮሜርሻል ባንክ ኦፍ ኢትዮጵያ በ42 ከ57 ተገዝቶ በ43 ከ42 እየተሸጠ ይገኛል። በተጨማሪም ጉርሻን ያገኙ እያላችሁ ይገኛል። ከውጭ ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮጵያ በአሪፍ ፔ፣ በደስታ ፔ እና በሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላችሁ ከዕለታዊ የውጭ ምንዛሪ መሸጫ ተመን ላይ የ6.78 በመቶ ጉርሻ እንዲሁም በባንኩ ከሚሰሩ ዓለም አቀፍ የዋራት ተላላፊዎች በኩል ገንዘብ ሲላክላችሁ የ6.43 በመቶ ጉርሻን እናበረክታለን በማለት ላይ ይገኛል። ቀጥለን የምናልፈው የኤክስቼንጅ ሬት የአዋሽ ባንክ ነው። በዕለታዊ ተመን በተጨማሪ በውጭ ሀገር በወዳጅ ዘመድ በኋላ ተላላፊ ወኪሎች በኩል የተላከላችሁን ገንዘብ በባንኩ ስትቀበሉ እንዲሁም በካሽ ስትመነዝሩ ከመደበኛ ምንዛሬ በተጨማሪ የ10% ጉርሻን እንደሚያገኙ እየነገራችሁ ይገኛል። እስቲ በአዋሽ ባንክስ ዓለም አቀፍ የሆኑ ምንዛሬዎች ዩሮ፣ ዩኤስዲ፣ ፓውንድ፣ ስዊስ ፍራንክ፣ የሳውዲ ሪያል፣ ዲራም እና የካናዳ ዶላር በምን ያህል ተገዝተው በምን ያህል እየተሸጡ እንደሚገኙ እንመልከት። አንዱን የአሜሪካ ዶላር በአዋሽ ባንክ በ159 ከ99 ተገዝቶ በ163 ከ19 ሲሸጥ፣ ዩሮን በ186 ከ92 ተገዝቶ በ190 ከ66 ይሸጣል።
የእንግሊዝ ፓውንድ ስተርሊንግ በ212 ከ83 ተገዝቶ በ217 ከ08 ሲሸጥ ስዊስ ፍራንክ በ198 ከ07 ተገዝቶ በ202 ከ03 ይሸጣል። የሳውዲ ሪያል በ43 ከ58 ተገዝቶ በ44 ከ45 ሲሸጥ ዲራም በ44 ከ52 ተገዝቶ በ45 ከ41 ይሸጣል። የካናዳ ዶላር በ114 ከ09 ተገዝቶ በ116 ከ37 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። በተጨማሪም እንደነገርኳችሁ ከውጭ ሀገር ከወዳጅ ዘመድ በኋላ አስተላላፊ ወኪሎች በኩል ገንዘብ ሲላክላችሁ በአዋሽ ባንክ የ10% ጉርሻ አለው። ተመልካች አድማጮቻችን በማዳመጥ ላይ የምትገኙ ዕለታዊውን የምንዛሬ ተመን የዛሬ የነሐሴ 7 2018 ዓ.ም መረጃችንን ነው። በመቀጠል የምናልፈው ወደ አቢሲኒያ ባንክ እንዲሁም ወደ ብርሃን ባንክ ነው። የአቢሲኒያ ባንክን ከመመልከታችን በፊት ግን ቪዲዮ ላይክ እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ እና ላይክ አድርጉልን። ወደ ቀጣዩ ምንዛሬ መረጃ እናልፋለን። አቢሲኒያ ባንክ በአቢሲኒያ ባንክ አንዱ የአሜሪካ ዶላር በ160 ከ45 ተገዝቶ በ163 ከ66 ሲሸጥ ፓውንድ ስተርሊንግ በ212 ከ92 ተገዝቶ በ218 ከ21 ይሸጣል። ዩሮ በ187 ከ66 ተገዝቶ በ190 ከ40 ሲሸጥ ዲርሃም በ44 ከ70 ተገዝቶ በ45 ከ60 ይሸጣል። ስዊስ ፍራንክ በ197 ከ66 ተገዝቶ በ201 ከ61 ሲሸጥ የካናዳ ዶላር በ113 ከ70 ተገዝቶ በ115 ከ97 ይሸጣል። የሳውዲ ሪያል በ44 ከ05 ተገዝቶ በ44 ከ93 ይሸጣል። በተጨማሪ የ2% ተጨማሪ ጉርሻን ስንመለከት በአቢሲኒያ ባንክ ዛሬ ነሐሴ 7 2018 ዓ.ም ከዳብሽን፣ ከዌስተርን ዩኒየን፣ ከመኒግራም፣ ከትራንስፋስ፣ ከትራፔ፣ ከኢትዮ ዳሽ፣ ከፋስት ፔ፣ ሪያ እና ሌሎች የገንዘብ አስተላላፊዎች በኩል ገንዘብ በባንኩ በኩል ስትቀበሉም ስትመነዝሩም በሁሉም ቅርንጫፎቹ የ2% ተጨማሪ ጉርሻን አዘጋጅቷል አቢሲኒያ ባንክ። በመቀጠል የምናልፈው ወደ ብርሃን ባንክ ሲሆን በብርሃን ባንክ የአሜሪካ ዶላር በ160 ከ28 ተገዝቶ በ163 ከ43 ሲሸጥ የፓውንድ ስተርሊንግ ደግሞ በ218 ከ79 ተገዝቶ በ223 ከ17 ይሸጣል። ዩሮ በ188 ከ96 ተገዝቶ በ192 ከ74 ሲሸጥ ዲራም በ43 ከ64 ተገዝቶ በ44 ከ51 ይሸጣል። የአውስትራሊያ ዶላር በ113 ከ19 ተገዝቶ በ115 ከ45 ይሸጣል። የካናዳ ዶላር በ115 ከ96 ተገዝቶ በ117 ከ26 ነው የሚሸጠው። የስዊስ ፍራንክ በ198 ከ13 ተገዝቶ በ202 ከ09 በምሽት ላይ ይገኛል። በተጨማሪም በእያንዳንዱ ዶላር የ10 ብር ተጨማሪ ጉርሻ አላችሁ ማለት ነው። ተመልካች አድማጮቻችን ለዛሬ ያዝንላችሁ የምንዛሬ ተመን መረጃዎች ይህንን ይመስሉ ነበረ። በሌሎች ተጨማሪ ምንዛሬ መረጃዎች እስከምንገናኝ በያላችሁበት ሰላም ሁኑ። ቪዲዮን ላይክ እንዲሁም ሼር፣ አዲስም ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሌላ ጊዜ ተመሳሳይ የሆኑ ቪዲዮዎችን ወዲያውኑ በአፋጣኝ እንዲደርሱት እያደረጉ መልካም ጊዜ